ልጆቼ ምግብ እንደጀመሩ በሶስተኛው ቀን የሰጠኋቸውን ነው ማሳያችሁ። ዴይ 3 ቪዲዮ ነው ይሄ ማለት ነው። እኔ የሰራሁት ስኳር ድንች ነው። እዚህ ጋር ልጬዋለሁ። ያልተላጠውን ለእናንተ ለማሳየት ነው ከጎኔ ያስኩት። ከዛ እንከትፈዋለን። እንደዚህ በምታዩ ሳይዝ ከትፈውና አበስለዋለሁ ማለት ነው። አንድ ብርጭቆ ውሃ ነው የተጠቀምኩት። ከዛ በስቲመር ነው ማበስለው። በዚህ አጋጣሚ ይሄንን ስቲመር ብዙ ሰው ጠይቆኛል ኮመንት ላይ በሌላ ቪዲዮ እና ይሄን ስቲመር ከኦንላይን ስቶር ማግኘት ትችላላችሁ። ለምሳሌ አማዞን፣ ቦል፣ ሼን ኦር ቴሙ ላይ ማግኘት ትችላላችሁ። አካባቢያችሁ ላይ ግን ኢኪያ ካለ ከዛ መግዛት ትችላላችሁ። እኔ ከኢኪያ ነው የገዛሁት። እናበስለዋለን። ከ10 እስከ 15 ደቂቃ ባለው ውስጥ ነው የሚበስለው። ቬጂቴብል አይቆይም ለመብሰል እና ወዲያው ነበር የበሰለልኝ። እዚህ ጋር ማቀዝቀዝ ነበረብኝ። ከዛ አቀዘቀዝኩትኝ። ወደ መፍጫዬ እንጨምራለን። እንደዚህ ከጨመርኩኝ በኋላ ለመፍጨት የሚያስፈልገን ውሃ ነው። እዚህ ጋር እንደዚህ ለእናንተ ለማሳየት እንደዚህ በምታዩት እንትን ብስል ብሎልኛል። ውሃ ነው የሚያስፈልገን። ውሃን ጨምርበትና እንፈጨዋለን ማለት ነው። ውሃ ስጨምሩ በኋላ ላይም እያያችሁ መጨመር ትችላላችሁ። በአንዴ ብዙ ከመጨመር አይታችሁ ብትጨምሩ ይመረጣል። እኔ ትንሽ ነው መጀመሪያ ላይ የምጨምርበት። ከዛ በኋላ ግን ሁለተኛ ዙር ላይ አይቼው እንትን እለዋለሁ፣ ውሃ ጨምራለሁ ማለት ነው። ይሄው እንደምታዩት ደርሶልናል እና እንደዚህ ለቀቅ ያለ ነው። ይሄንን ይመስላል ዴይ 3። ዴይ 4 ደግሞ ይቀጥላል።